አኔናችሁ ተማሪዎች ዛሬ በጣም ያበደ ቪዲዮ ነው ማዘጋጅላችሁ። I wish I knew these things before taking entrance exam ብዬ ያዘጋጇቸው 7 ነጥቦች አሉ። በጣም ያስበሉኝ ማለት ነው። ብዙ ስህተት የሰራሁባቸው 7 ፖይንቶች አሉ። ከዛ በተጨማሪም ደግሞ ቆይቶም ቢሆን ኖቲስ ካደረኩ በኋላ ኤቭሪቲንግ ኤንድ ቼንጅ ያደረጉ 7 ሌላ ስትራቴጂዎችንም ምነግራችሁ ይሆናል። በእርግጠኝነት 10ኛ ክፍል ተማሪ ከሆናችሁ ይሄ ቪዲዮ ህይወታችሁን የምታጠኑበት ወይና your preparation change የሚያደርግ ነገር ነው። ሶ ይሄን ቪዲዮ ሳታዩ በጭራሽ እንዳትሄዱ ላይክ ሼር ኮሜንት በማድረግ ጀምሩት። እኔ ቱ ቢ ኦነስት የኢንትራንስ ዝግጅቴን ከወራት በፊት ነው መዘጋጀት ተጀመርኩ። ግን ትንሽ ማይባሉ ጥቂት ማይባሉ ብዙ ስህተቶችን ሰርቻቸዋለሁ እና እነዚህ አንዳንድ ሃርድ ትሩዞች በጣም ቆይተው ነበር የገቡኝና እስከዛው በጣም ኪል ሲያደርጉኝ ነበር። ብቻ ኢንትራንስ it doesn't just test your knowledge, it tests your strategy, ዲሲፕሊናችሁና ማይንድ ሴታችሁን ከእውቀት በዘለለ እነዚህንም ቴስት ያደርጋል። ሶ በዚህ ቪዲዮ በጣም ከበር ማድረጋቸው ብዙ ነገሮች አብዛኛው ተማሪ ስህተት እየሰራ ያለ ግን ወደፊት ደግሞ ሪግሬትፉሊ ወይኔ እነዚያን ባውቅ ኖሮ የሚላቸው ነገሮች ነው አሁን ላይ ከመፈተናችሁ በፊት እንድታስተካክሉ from my experience ከኖርኩበት ምነግራችሁ ይሆናል። let's move on like share comment ማድረግ እንዳረሱ ለጓደኞቻችሁም ሼር አድርጉ። የመጀመሪያው ነገር በሳቱ እኔ ቆይቼ እንትን ባልና ቀድሜ ኖቲስ ባደርግ ብዬ ማምነው አንዱ ነገር ምንድነው blaming the teachers አስተማሪዎችን በጣም ብሌም ሳይደርግ ነበር። እኔ በቃ ይሄ አስተማሪ ቶፒክ ይዘላል፣ ኮንፊውዝ ያደርገኛል፣ ዴሊቨር ወይ አይመቸኝም፣ በበቂ ሁኔታ አያዘጋጀኝም፣ ጎበዝ አይደለም፣ በቃ I was በቃ continuously blame ሳደርግ ነበር። በተለይ ትዝ ይለኛል አሁን ስፔሲፊካሊ ሰብጀክቱን አንስቼ መጥራት አልፈልግም እንጂ እንደዛ ማደርጋቸው ነገሮች ነበሩ። በቃ ዝም ብሎ ያስተምራል is like ከቴክስት ማንበብ ብቻ ነው፣ በበቂ ሁኔታ ፕሪፔር አያደርግ የሚባሉ ብሌሚንግ የሆኑ እንትኖች ሁሌ ከኔ ዘንድ ይሰሙ ነበርና እስከ መጨረሻው ባይሆንም ለብዙ ወራት እንደዚህ መምህራን ብሌም ሳደርግ ነበር። ግን ከዛ በኋላ ምንድነው ሪያላይዝ ያደረኩት I have to teach myself ራሴ ይሄ ሰልፍ ኤዱኬሽን ቴክኒኮችና ታክቲኮችን መልመድ ጀመርኩት። ሪፈረንሶችና ከሌላ ቦታ ከዩቲዩብ ከኢንተርኔት ማንበብ ጀመርኩት። ሶ በዚህ ሰዓትም አስተማሪዎችን ብሌም የምታደርጉ ጎበዝ አይደለም እሱ ጎበዝ ቢሆን በደንብ ያስተምረን በጥንቃቄ እንዲህ ቢያደርገን ብላችሁ አስተማሪዎችን ብሌም የምታደርጉ ሰዎች አቁሙ። ቢኮዝ ኦልሬዲ በቃ አስተማሪዎች ለረጅም ዓመታት በዛው የማስተማር ሙድ ውስጥ ከሆኑ ከዛ በኋላ ብሌም ብታደርጉ ባታደርጉ እነሱም ብትወቅሷችሁ ባትወቅሷችሁ እነሱ ቼንጅ ማድረግ እንትናችሁ በጣም ትንሽ ነው። ቢኮዝ የኖሩበት ነው በቃ ኢትስ ላይክ ዴር ኤክስፒሪየንስ። እና ምንድነው ማድረግ ያለባችሁ አሁን ላይ ራሳችሁ የምታስተምሩበትን ወይ መፈለግ አለባችሁ። እኔ በሳቱ ሳደርግ የነበርኩት ምንድነው በቃ በትክክል ማንበብ፣ ኮሚትድ መሆን፣ ያን ቶፒክ የከበደኝን ከሪፈረንስ ማንበብ፣ ከዩቲዩብ ከሌላ ቦታ በበቂ ሁኔታ ራስን የሚያዘጋጅ አድርጌ ማንበብ ዋናው ለራስን ቼንጅ ለማድረግ የተጠቀምኩበት እንትን ነው። ቤዚካሊ ስትራቴጂዎችን ነን የቀየሩኝ ስትራቴጂዎችን ወደ መጨረሻ ስለማወራ ጀስት ይሄ blaming teacher is like ቀድሜ እኔ ስሰራ የነበርኩት አንዱ ስህተት ነበር። ሁለተኛው አንድ እኔ ሰክሰስ ኦር የስማርት ስቴዲ ፎርሙላ ብዬ ማምንበት አንድ ፎርሙላ አለ። እሷን ነገር በጣም ቆይቼ ነበር ዲስከቨር ያደረኩት። ማለትም ምንድነው ፎርሙላው high yield is greater than high effort ሚል ፎርሙላ አለ። ነጋ high yield የሚባለው ነገር እና ሃይ ኢፈርት ምለው ነገር ምን እንደሆነ የሚለው መጀመሪያ ልንገራችሁ። ሃይ ይልና ሃይ ኢፈርት ምን እንደሆነ። ሃይ ኢፈርት የሚባለው ጀስት ዝም ብሎ መጽሐፍን ከመጀመሪያ እስከ መጨረሻ ማንበብ፣ ለሁሉም ቻፕተሮች ተመሳሳይ የሆነ ሰዓት መስጠት፣ ኢፈርት መስጠት፣ በሁሉም ቻፕተሮች መቆየት፣ ሁሉን ነገር መጨረስ። በተለይ እኔ በዛ ሰዓት ዘመቻ የሚባል ነገር አለኛ ከጓደኞቼ ጋር ይሄን ሳምንት ዘመቻ በቃ ዘመቻ እንውጣ ብለን በቃ ሙሉ ነገር ከበር ማድረግ ኤቭሪቲንግ ጨርሰን ድምጥማጡን አጥፍተን የምንሄድበት የሆነ ዘመቻ ነበርና that was weird በጣም ማለት ማይጠቅመውን የሚጠቅመውን ሁሉን ነገር ማንበብ ነበር። አሁን ለምሳሌ ባዮሎጂ ዘመቻ this week ብለን ካሰብን ከገጽ 1 እንጀምራለን እስከ ገጽ መጨረሻ ፋይናሊ የምንገመገመው ራሱ ጨረስ ካልጨረስክ that kind of mistakes ነበሩና high yield የሚባሉ ደግሞ እነዚህ ኤግዛም ላይ ሁሌ ሪከር የሚያደርጉ ቶፒኮችን መለየት፣ ስፔሲፊክ በሆነ ወይ ጥያቄ የሚደጋገም ቦታ ላይ ለኤግዛም የሚያበቃችሁን ቦታ ለይቶ ማጥናት፣ እንደዚህ አይነት ነገሮች ላይ ፎከስ ማድረግ high yield የሚባሉ ነገሮች ናቸው። high yield is all about result እና ኤግዛም ኦሪየንትድ የሆነ ጥናት ነው። ይሄ ፓሬቶ ፕሪንሲፕል የምታውቁ ከሆነ 80% of your result የሚመጣው 20% of content ነው። ምንም ብታነቡ የትኛውንም ብጨርሱ 20% የሆነ በጣም ኤግዛም ላይ የሚወጡ የሚደጋገሙ ፖርሽኖችን ካወቃችሁ 80% of ሪዛልታችሁ በዛ ዲተርሚን ይደረጋል። ሶ አሁን ላይ እንደዚህ አይነት ጥፋት የሚሰሩ ተማሪዎች ፕሊዝ ፎከስ ኦን high yield points rather than high effort። ብዙ ጊዜ መጽሐፍ መጨረስ ምናምን ላይ ሳይሆን በትክክል ፕራዮሪታይዝ ማድረግ ያለባችሁን ቶፒኮችን ሳብጀክቶችን ለይታችሁ እነሱ ላይ በደንብ ብታነቡ ይሻላችኋል። ሌላው በሶስተኛ እኔ ያኔ በጊዜ ባውቅ ኖሮ ብዬ ማስበው ትክክለኛውን ሪፈረንስ ማግኘት በጣም ይከብደኝ ነበር። በተለይ ይሄ ችግር እኔ ላይ እንዳለብኝ የተረዳሁት መቼ ነው መሰላችሁ?
ሲቪክ መጽሐፉ በቂ አልነበረም። በደንብም አላጠናም። ቀላል ይመስለኛል። አላጠናም፣ ብዙ ጊዜ ጭራሽ አላጠናም። እና ምን ላንብብ ብዬ መጨረሻ ላይ 1-2-3 ሳምንት ሲቀር በጣም በቃ ሲቸገር አንድ አስተማሪን ጠየቁት። ምንድነው የምታነበው? በጣም ጎበዝ ነው ሲያስተምርና መጽሐፋችን ላይ ያለው ነገር በጣም ጥቂት ነው። እሱ የሚያስተምረን ነገር ግን በቃ ሲቪክ እንዲህ አይነት ትምህርት ነው እንደሚያስብለኝ ነገር ነው። ምን አይነት ሪፈረንስ ነው የምትጠቀመው ብዬ ስጠይቀው ኮሜት ሚል መጽሐፍ ያው ብዙ ሪፈረንስ አለው እሱ፣ ለእኔ ግን አንዱን ሰጠኝ። አይ ዋዝ ሰርፕራይዝድ በቃ ቶታሊ። እንዴ ሲቪክ ትምህርት እንዲህ ነው? በጣም ብዙ ገጽ አለው፣ በጣም ያበደ ነው፣ ይመቸኛል። በሁለት ሳምንት ገጹ 600 ወር 800 ያክል ነው። ጨርሼ አስተማሪውን አመስግኜ የሪፈረንስ ይሄ መምረጥ ችግር እንዳለብኝ ገባኝ። አንዱ ሪፈረንስ ኤቭሪ ነገር ይዟል። ሲቪክን እንድወድ በደንብ እንዲገባኝ አድርጎኛል። እና ከዛ በኋላ ለካስ ለፊዚክስ ሞደርን፣ እዛ ጋር ኮሜት፣ እዛ ጋር ኤክስትሪም፣ እዛ ጋር ጋላክሲ፣ እዚህ ጋር ቶፕ ምናምን ያልኩ ብዙ ሪፈረንስ ማንበብ ምናምን ወደዚህ ዋንደር ማድረገውን ነገር ትንሽ ረጋ እንደና ስፔሲፊክ ላይ በየትኛው ላይ ፎከስ ላድርግ የሚል ነገር እንዳስብ አድርጎኛል። እናንተም አሁን ላይ በተለይ የሆነ ቶፒክ ሲከብድ እሱን ፍለጋ ቀጥ ብላችሁ የሆነ መጽሐፍ ፍለጋ ምናምን የምትሄዱ ልጆች የጊዜያችሁን የሚያጠፋ ነገር ነው። አትሊስት የሆነ መጽሐፍ ላይ ፎከስ ለማድረግ ሲኒሮችን ማማከር ኦር አስተማሪዎችን ማማከር አለባችሁ። ኦር ከሆነ ሰው መረጃ መጠየቅ አለባችሁ። ኦር ይሄን ሁላ ባታደርጉ ግን ቶፒኩን ይዛችሁ ዩቲዩብ ላይ ሄዳችሁ ጥያቄ ጠይቁ። ኦር በቻት ጂፒቲ አጥንታችሁ ማለፍ ትችላላችሁ። አሁን ላይ ጊዜ የላችሁም። በጣም ብዙ ጊዜ የሆነ ሪፈረንስ እየፈለጋችሁ በስት የሆነ ነገር እስኪገባችሁ አድርጋችሁ እዛ ጋር በመቆየት ጊዜያችሁን እንዳታጠፉ። አይ ኖ አንዳንድ ሪፈረንሶች የሆነ ቶፒክ በጣም ሱፐርፊሻሊ ነው የሚያልፉት፣ አንዳንዶች ነው በደንብ ነው የሚያብራሩት። ሪፈረንሶችን ብናቅ ደስ ይለናል፣ ግን ማናቅ ከሆነ ደግሞ ለማግኘት የሚያስቸግረን ከሆነ ቶሎ ማናገኝ ከሆነ እትስ ላይ ጊዜ የሚያጠፋ ነገር ነው። እሱ ነገር ማስተካከል አለባችሁ። አራተኛው ነገር ምንድን ነው? ኮምፔር ማድረግ። አራተኛው ነገር ኮምፔር ማድረግ። ሊትራሊ ኢት ኪልድ ማይ ኮንፊደንስ። እኔ ከሚዘጋጅበት ካለኝ እውቀት በላይ የኔን በተለይ ኮንፊደንስን ኪል ሲያደርግ በየቀኑ የነበረው ኮምፓሪዥን፣ ማነጻጸር። አምና እንትና እኮ እንዲህ አምጥቷል፣ ከ600 በላይ አምጥቷል፣ የትምህርት ቤታቸው ሰቃይ እንትና ነበር፣ እንትና እኮ ይሄን አምጥቷል የሚባል ነገር ሰፈር ላይ ይወራል፣ ትምህርት ቤት ላይ ይወራል። ኤቭሪዴይ ኮምፔር። በተለይ ግቢ ውስጥ ራሱ እኮ በቃ በዚህ ዓመት ማን ከፍተኛ ውጤት እንደሚያመጣ ከእንትና አይ ነው ይሄ ፊሊንግ። በተለይ ይሄ ውጤት በጣም የሚሰሩ ልጆች ጋር ሊኖር ይችላል፣ ግን ሌሎች ጋርም ይኖራል። ዶን ኮምፔር ዩርሰል። በቃ ኢትስ ፎር ቤተር ካንዲዴት ለመሆንና ኮምፒት ለማድረግ ይሻላል፣ የተሻለ ነገር አለው። ግን ከዛ በዘለለ ግን ኮንፊደንሳችሁን ኪል የሚያደርግ እንዳታጠኑ የሚያደርግ ስቴቢሊታችሁን የሚነሳ ነገር ከሆነ ዶንት ዱ ዛት ዌይ ቱ ቢ ኦነስት። እና ስቴብል ለመሆን ሞክሩ። አምስተኛው ነገር ኤክስፔክቴሽን። ኤክስፔክቴሽን አክቹዋሊ ይሄ ከነም ይነሳል። ኤክስፔክቴሽን ከነም ይነሳል፣ ከቤተሰብ ይነሳል፣ ከጓደኞችም ይነሳል። በጣም የሚረብሸኝ ጓደኛዬ ነበር ቱ ቢ ኦነስት። በቃ አንተ የዚህ ባች አንደኛ ካልወጣ፣ ከግቢ እንዲህ ካላደረግ፣ ይሄን ዩኒቨርሲቲ ካልገባ፣ ይሄን ዲፓርትመንት ካልገባ፣ በጣም ኢስ ላይክ ኦቨርዌልሚንግ የሆነ እንትን ኤክስፔክቴሽን ከኤቭሪባዲ። አባቴ ሁሌ በቃ አንተ ከሚኒስትሪ ጀምሮ በቃ እንዲህ ካላደረግ፣ ይህን ካላመጣ፣ የኔን ውጤት የሚወስን እሱ ነበር። እኔ ብዙ ጊዜ እንደውም እሱ የሆነ ውጤት ይነግረኛል፣ በቃ እሱ ያለኝን ለማምጣት ነበር የሁል ጊዜ ሩጫዬ ማለት ነው። በቃ ቶፕ ላይ ይሄን ማምጣት አለብኝ ይላል። ኦኬ ያንተ ክሊየ ከሆነ ለሚዱ ዛት ብዬ በቃ እሱ የሚፈልገው እሱ ከሆነ ከዛ በላይ ለመስራትም አልጥርም፣ በታች ለመስራትም አልፈልግም እና ይገድበናል። እና ኤክስፔክቴሽናችሁንም ትንሽም ትልቅም እንዳታደርጉ፣ ግን ከራሳችሁ አቅም ጋር አድርጉ። ደግሞ ኤክስፔክቴሽን ካለም ደግሞ ለበተር ፕሪፓሬሽን ለበተር አውትካም የሚያበቃችሁ አድርጋችሁ ዩቲላይዝ ለማድረግ ሞክሩ። ሌላው ደግሞ አምስተኛ ላይ በጣም እኔ እችላለሁኝ የሚላቸውን ትምህርቶችን ችላ ማድረግ። በስመ አብ ይሄ በጣም ኪል አድርገውኛል። እንዳልኳችሁ ሲቪክ እስከ 3ኛ ሳምንት ድረስ 3 ሳምንት እስኪቀር ድረስ እያነበብኩ አልነበረም። ባዮሎጂ 1 ወር እስኪቀር ድረስ ፈተና አለ ስባል ኪዩዝ አለ ስባል ያችን ቶፒክ ስፔሲፊክ ነው እንጂ 6-7 ዓመት ኢንትራንስ ውጤት አምጥቼ ምን ብዬ ከዚህ አድርጌ ማንበብ አልጀመርኩም። በእኛ ጊዜ በተለይ ከኮቪድ ጋርም የሆነ ነገር በቃ ፖስትፖን ኤክስተንድ መደረጉ በጣም ስኬጁላችን በጣም ነው የሚያነዋውጠው ምናምን። እኔም ደግሞ እንደዛ ነበርና ፋይናሊ ግን የተወሰነ ሳምንታት ወር ወራት ሲቀሩ ይሄ ነገር ገባኝና ይሄ ኢኳሊ ባላንስ ማድረግ በተለይ በኋላ አወራለሁ። ዴይሊ ሳብጀክት ባላንስ የሚባል ነገር ጀመርኩ። በየቀኑ ለሁሉም ሳብጀክቶች ትክክለኛ የሆነ ፎከስ ታይም ሰጥቻለሁ ወይ፣ ትክክለኛ ወይ እነሱ ላይ ፕሪፔር አድርጋለሁ ወይ የሚለውን ነገር ከዛ በኋላ ነው የመጣውና የምትችሉት ላይ በደንብ እንድትዘጋጁበት እላለሁኝ። እሱ በጣም ይጠቅማችኋል። ቢኮዝ ጥሩ ውጤት ማምጣት የምትችሉትም እዛ ላይ ነው። ሌላውን ግን እነግራችኋለሁ። አሁን አዲስ ኮንተንት እንዳትጀምሩ። አሁን በ8ኛ ማውራው ለርኒንግ ኒው ኮንተንት የሚል ነገር ነው። ግን ቢፎር ዛት 7ኛውን ልጀምር። ደጋግሞ ማንበብ ዶንት ዱ ዛት። እኔ ቱ ቢ ኦነስት አንዳንድ ሳብጀክቶችን እንጃ ስንት ጊዜ በጣም ብዙ ጊዜ ስልክ በቁጥር በጣም ብዙ ጊዜ ቁጥሩን ለመጥራት ራሱ አልፈልግም እንጂ በተለይ ቻፕተሮቹን መድኃኒዓለም
ቢኮዝ አይ ኦልሬዲ ኖው ሁሉ ነገር አውቄያለሁ። የቻፕተሩ ዋና ሀሳብ እንደሆነ ፎከስ ኤሪያው ምን እንደሆነ አውቄያለሁ። ደጋግሜ ለማንበብ ከበፊቱ ጋር ስነጻጸር የሚወስድብኝ ጊዜ በጣም ትንሽ ስለሆነ አይ ጀስት ሪቪው በቃ ቶሎ ሪቪው ሰብጀክት መጨር በ20 ደቂቃ በ30 ደቂቃ ኢትስ አንነሰሰሪ አይጠቅመኝ። ምንም ሪዛልት ላይ ይረሳል። ከሱ ይልቅ ይውላችሁ ፕሬዘንት አድርጉ። በቃ አንድ አጥንታችሁ ሂዱና ካጠገባችሁ ወንድማችሁ ካለ ኦር የሆነ ሳምበዲ ካለ ለእናታችሁ ኦር ለሳምበዲ ለምታውቁ ሰው ፕሬዘንት አድርጉ፣ አስተምሩ፣ ጥያቄ አውጡ፣ ራሳችሁ ከቻት ጂፒቲ ጋር ጥያቄ ተጠያይቁ እንጂ ዶንት ዱ ዛት። ደጋግማችሁ እንዳታነቡ። መደጋገም ኢዝ አላስፈላጊ ነገር ነው። እንደውም በኋላ አወራለሁ 40% ኦፍ ዩር እንትን ስቴዲ ኤግዛም ቤዝድ መሆን አለበት። እመጣበታለሁ እሱ ላይ ማለት ነው። 8ኛ ላይ ለርኒንግ ኒው ኮንተንት። በተለይ ይሄ ፊዚክስ የሚከብዳችሁ ኢትዮጵያ ውስጥ ምንም ጥያቄ የለውም 90% ሰው ፊዚክስ ይከብደዋል። አሁን በዚህ ሰዓት ካይኔማቲክስ ኦር የሆነ ዳይናሚክስ ላይ የሆነ ፖርሽን ከብዷችሁ ያችን ፖርሽን ዛሬ በቃ እንደገና ካላወኩኝ ብላችሁ እሱን የምትጀምሩ ከሆነ ትረስት ሚ ጊዜያችሁን ያጠፋችሁ ነው። 4 ዓመት ሙሉ ያልገባህን ነገር 2 ሳምንት ሲቀር እሱን ለመረዳት መጣር፣ ጊዜን ማቃጠል፣ አእምሮህ ኮንፊደንስ ላይ እንዲጠራጠር ይሄ ካልገባ ሌላም አይገባም የሚል ነገር ራሱ ለስቲት እንዲያደርግ መፍቀድ ነው። ሶ ዶንት ዱ ዛት እና ብትችሉ የምታውቁት ነገር ላይ ፎከስ አድርጉ። ሁሌ ግን ጥያቄ ከተደጋገመ ስቲል የከበዳችሁ ጥያቄ ከተደጋገመ you have to know something። ሶ ለዚህ ደግሞ የተወሰነ ሪሶርሶችን ኦር ሰውን ሊሆን ይችላል፣ በቪዲዮም ሊሆን ይችላል፣ በሆነ አማራጭ to some extent ለጥያቄ የሚያበቃችሁን አይነት ነገር ማግኘት ትችላላችሁ። ከዛ ውጭ ግን አዲስ ኮንተንት ከዚህ በኋላ ባትጀምሩ ደስ ይለኛል። ያላችሁ ነገር ግን ትንሽ ከሆነ ምንም ካልጀመራችሁ ያው መጀመር አለባችሁ። እስከ 2 ሳምንት ወይ 3 ሳምንት እስኪቀር ድረስ ምንም ያልጀመረ ሰው ይኖራል ብዬ አላስብም። ለዛ ነው አዲስ ነገር ለማወቅ እስካሁን ድረስ እየከበዳችሁ በደንብ ኢምፕሩቭመንት ያላሳያችሁበትን ነገር ለመጀመር እንዳትሞክሩ። 9ኛ ላይ this is just bonus ነው። አሁን ላይ በሰዓት ላይ ሪሌሽንሺፕ ኦር ፍቅር መጀናጀን ምናምን ላይ ያላችሁ ሰዎች ተበልታችኋል። ውጤታችሁን እኔ ልንገራችሁ you failed I'm just kidding። ግን ያው እባካችሁ አትሊስት 3 ሳምንት በቃ ይሄ ምን ነው የሚባለው ብሬክ ውጡ፣ እረፍት ውጡ ከመጀናጀነ ከፍቅር ከምናምን ከሪሌሽንሺፕ። በቃ ይሄ አለ በጣም ትምህርትን አንስቴብል ከሚያደርጉ ነገሮች አንዱ። እኔ አሁን ግቢ ውስጥም ያየሁት እዚህ ኤዱኬሽን ላይ መስራት ከጀመርኩ 3 ዓመት ሆኖኛል። በደንብ የተማሪውን ሳይኮሎጂ እና ህይወት አውቃለሁ። ስቴቢሊቲን የሚያሳጣ ነገር ብኖር ይሄ ነው እና ኮንሱም የሚያደርገው ኤነርጂ በጣም ከባድ ነው። በተለይ አዲስ የምትጀምሩ ሰዎች ራሳችሁ ላይ እንደዚች የሆነ ማነቂያ ገመድ እያሰራችሁ ነው፣ እንደዚህ ማለት ነው። ራሳችሁን ሱሳይድ እያደረጋችሁ ነው። እንድመታችሁ ከፊት ለፊታችሁ እንድመታችሁ እንቅፋት እያስቀመጣችሁ ነው። ለራሳችሁ መውደቂያ ጉድጓድ እየቆፈራችሁ ነው። እንደ ቀልድም ቢሆን ትንሽ ቁም ነገር አዘል ነውና ከ3 ሳምንት በኋላ ሌላ ፈታ የምትሉበት 3 ወር አለ ፍሬሽመን እስክትጀምሩ ማለት ነው። እንደ ግቢ ስትመጡ ደግሞ ኤቭሪቲንግ ኢዝ ናይስ ነው። በተለይ ለሪሌሽንሺፕ ይመቻል። ግቢ በጣም ያበደ ነው። ሶ ዝም አለ እና አቁሙና ወደ ጥናት ግቡ። ስለዚህ እነዚህ ያኔ በደንብ በጊዜ ባውቃቸውና ብሰራቸው በጣም ጥሩ ነገር ናቸው ብዬ ያሰብኳቸው ነገሮች ናቸው። አሁን ላይ እያደረጋችሁ ከሆነ እንድታስተካክሉና ሌሎቻችሁም የየራሳችሁ ችግር ሊኖርባችሁ ይችላል። ብቻ ዲስከቨር ኢተንደ ከዛ እሱ ላይ ኢምፕሩቭመንት ውስጥ ለመግባት you have to do on that ማለት ነው። ሶ ላይክ ሼር ማድረግ እንዳትረሱ። አሁንም ለጓደኞቻችሁ ፕሊዝ ሼር አድርጉ። አንደ ሃቫን ቲዩብ ፎሎ ስለምታደርጉ በጣም እናመሰግናለን። ስለ ፍሬሽመን፣ ስለ ዩኤት አዲስ አበባ ዩኒቨርሲቲ መግቢያ፣ ስለ የትኛውም ኤዱኬሽን ሪሌትድ የሆነ ዲፓርትመንት፣ ስለ ኤቭሪ ነገር ሃቫን ሚዲያ ላይ የሚሰሩ ሰዎች በቲክታክም በዩቲዩብም እንደ በሃቫን አካዳሚ.com በዌብሳይትም በቴሌግራም ሃቫን አካዳሚ ላይም በሁሉም እንትኖች አማራጮች እኛን ማግኘት ትችላላችሁ። we will be your nice partners in every journey of your academic life እና please like share ማድረግ እንዳረሱ then the strategies በተለይ that changed my life